ሴቶች ትምህርት ሊከፈት ጥቂት ሳምንት ነው የቀሩት። ታዲያ ከክረምት እረፍት በኋላ ወደ ትምህርት ቤት ስንመለስ ሙሉ በሙሉ ተለውጠን ፊታችን አብቦ ጸጉራችን አምሮ በራስ መተማመናችን ጨምሮ አስተሳሰባችን ተቀይሮ ለመታየት ዝግጁ ናችሁ? ሰላም ቆንጆዎች፣ ምንም አይነት ወጪ ሳታወጡ በቤታችሁ ውስጥ ባሉ ቀላል ነገሮች ብቻ ራሳችሁን መቀየር እንደምትችሉ ነግራችኋለሁ። ላይክ እና ሰብስክራይብ በማድረግ ጀምሩ። አንደኛ፣ የፊት እንክብካቤ። በክረምት ወቅት ቅዝቃዜውና እርጥበቱ ፊታችን እንዲደርቅ ወይም ውበቱን እንዲያጣ ሊያደርገው ይችላል። ነገር ግን ምንም አይነት ውድ ክሬም ሳያስፈልገን ፊታችንን የሚያበሩ ዘዴዎችን እነግራችኋለሁ። አንደኛ፣ የሩዝ ውሃ። ሩዙን አጥባችሁ ለ24 ሰዓት ዘፍዝፋችሁ አሳድሩት። ያሳደራችሁትን ውሃ ጠዋትና ማታ ፊታችሁን ታጠቡበት ወይም ደግሞ በስፕሪ አድርጋችሁ ፊታችሁ ላይ እርጩት። ሩዝ ፊትን የማጽዳት ጥቁር ነጠብጣብን የማጥፋት እና ተፈጥሯዊ ወዛማነትን የመስጠት ተአምራዊ አቅም አለው። ሁለተኛ፣ የቡና ማስክ። 2 የሻይ ማንኪያ ቡና እና 1 የሻይ ማንኪያ ማርን በማዋሃድ ፊታችሁ ላይ ማሳጅ ካደረጋችሁ ከ10 ደቂቃ በኋላ በቀዝቃዛ ውሃ ታጠቡት። ቡናው የሞቱ የቆዳ ህዋሳትን ሲያስወግድ፣ ማሩ ደግሞ ቆዳችን እንዳይደርቅና እንዲያበራ ያደርግልናል። ሶስተኛ፣ የበረዶ ኪዩብ። የበረዶ ኪዩብን ጠዋት ስትነሱ በበረዶ ፊታችሁን ማሸት። በረዶ የፊት ክፍተቶችን ያጠባል፣ እብጠት ይቀንሳል፣ ፊታችሁ ወዲያው ፍሬሽ እንዲሆን ያደርጋል። ሁለተኛ፣ የጸጉር እንክብካቤ። ጸጉር የውበታችን አንዱ ክፍል ነው። በክረምት ወቅት ጸጉር የመሰባበርና የመድረቅ እድሉ ከፍተኛ ነው። ስለዚህ ትምህርት ከመከፈቱ በፊት ጸጉራችን እንዲረዝምና እንዲወፍር የሚያደርጉ 2 ነገሮችን ልንገራችሁ። አንደኛ፣ የሞቀ ቅባት። በሳምንት 2 ወይም 3 ቀን የሚስማማችሁን የጸጉር ቅባት ሞቅ አድርጋችሁ የጸጉራችሁ ቆዳ ላይ በመቀባት ለ5 ደቂቃ ማሳጅ አድርጉት። ይህም የደም ዝውውርን በመጨመር የጸጉራችንን እድገት ያፋጥናል። ሁለተኛ፣ ከእሳት ማራቅ። በዚህ በቀራችሁ ጊዜ ውስጥ ጸጉራችሁን ተኩስ አትሰሩት፣ ይልቁንም ሹሩባ በመሰራት እረፍት ስጡት። ሶስተኛ፣ የከንፈር እንክብካቤ። ከንፈራችሁ እንዳይሰነጣጠቅ ማታ ስትተኙ ቫዝሊን ወይም ማር ተቀቡ። ጠዋት በለስላሳ የጥርስ ብሩሽ ከንፈራችሁን በትንሹ መቦረሽ የሞተውን ቆዳ ለማንሳት ይረዳል። አራተኛ፣ የሰውነት ጠረን እና የጥፍር ንጽህና። ጥፍራችሁን ሁልጊዜ አስተካክላችሁ ቁረጡ፣ በደንብም አጽዱት። ሁልጊዜ ገላችሁን ከታጠባችሁ በኋላ ተፈጥሯዊ ዲዮድራንት መጠቀም ቀኑን ሙሉ ፍሬሽ ሆናችሁ እንድትውሉ ያደርጋል። እነዚህን ሁሉ ነገሮች አውቃችሁ አንድ ቀን ብቻ በማድረግ ምንም አይነት ለውጥ የለውም። ሚስጥሩ ኮንሲስተንሲ ላይ ነው። በየቀኑ ማድረግ አለባችሁ። በተለይ ውሃ መጠጣት። በቀን ቢያንስ ከ6 እስከ 8 ብርጭቆ ውሃ ጠጡ። ውሃ የቆዳችን ትልቁ ምግብ ነው። ፊታችሁ እንዲያበራ ከፈለጋችሁ ውሃ ጠጡ። 6ኛ፣ በቂ እንቅልፍ መተኛት። በክረምት እረፍት ማታ ማታ ስልክ ላይ ማደር የለም። ቢያንስ 3 ሰዓት ላይ ተኙ። እንቅልፍ ማጣት የአይን ስር እንዲያብጥና እንዲጠቁር ያደርጋል። 7ኛ፣ በራሳችሁ ተማመኑ። ውበት የሚጀምረው ከውስጥ ነው። በየቀኑ መስታወት ፊት ራሳችሁን እያያችሁ እኔ ቆንጆ ነኝ፣ ልዩ ነኝ፣ ጎበዝ ነኝ ብላችሁ ለራሳችሁ ንገሩ። እንግዲህ ውዶቼ የ30 ቀን ግሎ አፕ ቻሌንጅ ዛሬ ጀምሩ። ውጤቱም በሳምንት ታያላችሁ። ትምህርት ቤት ስትመለሱ ሁሉም ሰው ምንድን ያደረጋችሁ ብሎ እንዲደነቅ አድርጉ። ኮሜንት ላይ ቀጣይ ስንተኛ ክፍል እንደሆናችሁ ንገሩኝና ለእናንተ የሚያስፈልጋችሁን ነገሮች እጽፍላችኋለሁ። ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ መልካም የክረምት ጊዜ ባይ